ጊዜም ቀርቧል። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። ታላቅና ድንቅ ዓለም ፍጻሜና የዘመን መጨረሻም ደርሷል። ታላቅ የእግዚአብሔር ቁጣ ቀን ቀርቧል። የሥጋ ለባሽ ሁሉ ፍጻሜ በፊቴ ደርሷልና ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። የእምነታችሁ ፍጻሜና የነፍሳችሁ መዳን ቀርቧል። ኢየሩሳሌምና ቤተ መቅደስ የሚደመሰሱበት ጊዜም ደርሷል። በኢትዮጵያ ላይ የተናገረው ትንቢቱን ፍጻሜ ተቃርቧል። በመጨረሻውም ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል። ተዘጋጁ፣ ወደ ፈተናም እንዳትገቡ ትጉና ጸልዩ። አዋጅ! 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 ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለሙ ሕያው ነው። ኢየሱስ ከሞት ከሲኦል፣ ከሰይጣን፣ ከበሽታ፣ ከጥፋት፣ ከጠላት ያድናል። ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ደርሷልና ንስሐ ግቡ፣ በወንጌልም እመኑ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ። ለጌታ ቀን ተዘጋጁ፣ ሙሽራው ሊመጣ በደጅ ነውና። ዘመኑ ቀርቧልና አመፀኛው ወደፊት ያመፀ፣ እርኩሱንም ወደፊት ይርከሱ። ጻድቁን ወደፊት ጽድቅ ያድርግ፣ ቅዱሱን ወደፊት ይቀድስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን ዋጋህ እኔ ጋር ነው አለ። በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። የእግዚአብሔርን መንግሥት የዓለም መንግሥት አፍርሶ የሚቋቋምበት መንግሥት ነው። እነሆ የእግዚአብሔርን መንግሥት አዲስ የተባለ ነገሮችን ይገልጣሉ። አዲስ ሰማይ፣ አዲስ ምድር፣ አዲስ ስም፣ አዲስ ቤተ መቅደስ፣ አዲስ ብርሃን፣ አዲስ ገነት፣ ኢየሩሳሌምም ይገለጣልና ድል የነሱት ከነዚያ ከቶ አይወጡም። የእግዚአብሔርም ስም ቅድስቱ ከተማ ኢየሩሳሌም ስምና የክርስቶስ አዲሱ ስም በእነርሱ ላይ ይጻፋል። መርገም፣ ስቃይ፣ ለቅሶ፣ ጩኸት፣ ሐዘን፣ ጨለማ፣ ረሃብ፣ ጥማት በዚያ ከቶ የለም። እግዚአብሔር እንባ ሁሉ ከዐይኖቻችሁ ያብሳል። በመጨረሻውም ዘመን የቅዱሳን ተስፋ፣ እምነት፣ ትዕግሥትና ደስታ ለዚህ ነው። የበጎ ሰርግ ስለደረሰ ሙሽራው ራሱን ስላዘጋጀ ደስ ይበላት። አዋጅ! 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 የኢትዮጵያ ሕዝቦች፣ መሪዎች፣ አገልጋዮች፣ ነቢያቶች፣ ዘማሪዎች በሙሉ የእግዚአብሔርን ቃል ስሙ። የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡ። ሰማይና ምድርንም ባሕርም ውሃም ምንጭም ለሥራው ስገዱ። ራእይ 14 ከቁጥር 7 በኢትዮጵያ ላይ የተናገረው የትንቢት ቃል ይፈጽማል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መዝሙረ ዳዊት 68 ከቁጥር 31 ኢትዮጵያ ድንኳኖቿ ሲጨነቁ አየው። ሚዲያውንም አገር መጋረጃዎቹም ተንቀጠቀጡ። ዕንባቆም 3 ከቁጥር 7 ኢትዮጵያ ደግሞ በሰይፍ ትገደላለች። እግዚአብሔር በሰሜን ላይ እጁን ይዘረጋል፣ አሦርንም ያጠፋል፣ ነነዌንም ባድማ በረሃም ደረቅም ያደርጋታል። ሶፎንያስ 2 ከቁጥር 12 ሁከትም በኢትዮጵያ ላይ ይሆናል፣ ሰይፍም በግብፅ ላይ ይመጣል፣ ግብፅን የሚደግፍ ይወድቃል ይላል የሰራዊት ጌታ እግዚአብሔር። ኢትዮጵያን ለማስፈራራት ከፊቴ በመርከብ ይወጣሉ፣ እንደ ግብፅ ቀን ሁከትም ይሆንባቸዋል። ኢትዮጵያና ፋጢ ሉድም የተደባለቀ ሕዝብ ሁሉ ኩበም ቃል ኪዳንን የገባችው ምድር ጋር በሰይፍ ይወድቃሉ። ኢትዮጵያም ዳርቻ ድረስ ወድማ ባድማ አደርጋታለሁ። ትንቢተ ሕዝቅኤል 30 ከቁጥር 1 እግዚአብሔር በአሳና በይሁዳ ፊት ኢትዮጵያን መታ፣ ኢትዮጵያውያንም ሸሹ። ኢትዮጵያውያን ፈጽመው እስኪጠፉ ድረስ ወደቁ። ከእግዚአብሔር ዘንድ ታላቅ ድንጋጤ ወደቀባቸው። ሁለተኛ ዜና 14 ከቁጥር 12 ስለዚህ ኢትዮጵያ ሕዝብ ሆይ ልባችሁን ከእጃችሁ ጋር ወደ እግዚአብሔር አንሱ፣ ጭሁ፣ ዋይ በሉ። ለቀኑ ወየው፣ ቀኑም ቀርቧልና፣ ቀኑም ቅርብ ነው። የደመና ቀን አሕዛብ ጊዜ ይሆናል። አልቅሱ፣ ውደቁ፣
ማቅ ልበሱ፣ ጾም አውጁ፣ ንስሐ ግቡ፣ ተመላለሱ፣ ተጠንቀቁ፣ ተዘጋጁ። ዘመኑ አልቋል፣ ፍጻሜውም ደርሷል፣ መምጫው ቀርቧል፣ ቁጣው መጥቷል፣ ሊያልቅ እየቸኮለ ነው። የእግዚአብሔር ቁጣ ሳይመጣ ሳይደርስባችሁ ተሰብሰቡ፣ ተከማቹ። እግዚአብሔርን ፈልጉ፣ ጽድቅን ፈልጉ፣ ትሕትናን ፈልጉ። ምናልባትም በእግዚአብሔር ቁጣ ቀን ትሰወሩ ይሆናል። ሶፎንያስ 2 ከቁጥር 12። አዋጅ አዋጅ አዋጅ! በዓለም ዙሪያ ያላችሁ ፍጥረታትና ሕዝቦች በሙሉ የእግዚአብሔርን ቃል ስሙ። የዓለም ፍጻሜና የዘመን መጨረሻ ደርሰዋል። ፍጻሜውን በምድሪቱ በአራቱ ማዕዘን ላይ ፍጻሜ ደርሷል። ፍጻሜው መጥቷል። ፍጻሜ መጥቷል። እነሆ ደርሷል። እነሆ ቀኑ ደርሷል። ቀኑ መጥቷል። ተራህ ወጥቷል። ጊዜው መጥቷል። ቀኑ ቀርቧል። ማንም አያመልጥም። ምድርንም የሚያጠፉትንም ታጠፋ ዘንድ ዘመን መጣ። ራእይ 11 ከቁጥር 16። ምድር ጉድ ፈላ፣ ዓለም ጉድ ፈላ፣ ኢትዮጵያ ጉድሽ ፈላ፣ ሰይጣን ጉዱ ፈላ፣ አውሬው ጉዱ ፈላ፣ ሐሰተኛ ክርስቶሶች ጉዳችሁ ፈላ። ዓለም አለፈላት፣ ምድር አለፈላት፣ ኢትዮጵያ አለፈላት። ሰማይና ምድርን አናውጣለሁ፣ የመንግሥታትን ዙፋን እገለብጣለሁ፣ የአሕዛብንም መንግሥታት ኃይል አጠፋለሁ ይላል የሰራዊት ጌታ እግዚአብሔር። ነገሩን ሁሉ ከምድር ፊት ፈጽሜ አጠፋለሁ፣ ሰውንና እንስሳትንም አጠፋለሁ፣ ሰማይና ወፎችንም የባሕር ዓሣዎችንም ማሰናከያውንም ከኀጢአተኞች ጋር አጠፋለሁ ይላል የሰራዊት ጌታ እግዚአብሔር። ሶፎንያስ 1 ከቁጥር 2። ነገሩ ወደ ፍጻሜው ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱም አይዘገይም። ጻድቅ ግን በእምነቱ በሕይወት ይኖራል። ተዘጋጁ። ስለዚህ እግዚአብሔርን ፈልጉ፣ ጽድቅን ፈልጉ፣ ትሕትናን ፈልጉ። ምናልባትም የቁጣው ቀን ትሰወር ይሆናል። አዋጅ አዋጅ አዋጅ! በዓለም ዙሪያ ያላችሁ ፍጥረታትና ሕዝቦች በሙሉ የእግዚአብሔርን ቃል ስሙ። ታላቁ የእግዚአብሔር ቁጣ ቀን ቀርቧል። ሶፎንያስ 1 ከቁጥር 14። የእግዚአብሔር መንግሥት፣ የኢየሱስ መምጫና የዓለም ፍጻሜ ምልክቶች። በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፋ ከእግዚአብሔር ይልቅ ተድላን የሚወድ ይሆናል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህም ደግሞ ራቅ። 2 ጢሞቴዎስ 3 ከቁጥር 1። በመጨረሻው ዘመን ማንም እንዳያሳስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎች ያስታሉ። የጦርም ወር ትሰሙ ዘንድ አላቸው። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። አሕዛብ በሕዝብ ላይ፣ መንግሥት በመንግሥት ላይ፣ ረሃብም ቸነፈርም፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፎ ይሰጣችኋል፣ ይገድሏችኋል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችም ያስታሉ። ከአመፃም ብዛት የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻው የሚጸና ግን እርሱ ይድናል።
ለአሕዛብም ሁሉ ምስክር እንዲሆን የመንግሥት ወንጌል በዓለም ሁሉ ላይ ይሰበካል። በዚያን ጊዜ መጨረሻው ይመጣል። የጥፋት እርኩሰት በተቀደሰው ስፍራ ቆሞ ሲታይ አንባቢው ያስተውላል። በዚያን ጊዜ ይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነትም ያሉት ይቻላችሁስ የተመረጡትን እንኳን ያስታሉ። እስኪ ያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ በበረሃ ነው ብላችሁ አትውጡ፣ በእልፍኝ ነው ብላችሁም አትመኑ። መብረቅ ከምስራቅ እስከ ምዕራብ እንደሚያበራ የሰው ልጅም መምጣት እንዲሁ ይሆናል። ከመከራ በኋላ ፀሐይ ይጨልማል፣ ጨረቃ ብርሃን አትሰጥም፣ ከዋክብት ከሰማይ ይወድቃሉ፣ የሰማያትን ኃይላት ይናወጣሉ። የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅ በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክት ከሰማያት ዳርቻ እስከ ዳርቻ የተመረጡትን ይሰበስባሉ። ይህን ሁሉ ሲታይ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስከሆነ ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍምና። ስለዚያች ሰዓትና ስለዚያች ቀናት ከአባት ብቻ በቀር የሰማይ መላእክትን ቢሆን ልጅም ቢሆን የሚያውቅ የለም። የኖኅ ዘመን የነበረ የሰው ልጅ መምጣት እንደሆነ ይሆናል። ከአባት ብቻ በቀር የሰማይ መላእክትንም ቢሆን ልጅም ቢሆን የሚያውቅ የለም። የኖኅ ዘመን የነበረ የሰው ልጅ መምጣት እንዲሁ ይሆናል። የጥፋት ውሃም መጥቶ ሁሉ እስኪወስድ ድረስ እንዳላወቁ የሰው ልጅ መምጣትም ደግሞ እንዲህ ይሆናል። በመጨረሻውም ዘመን እንደ ራሳችሁ ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህንንም በፊት እወቁ። እነሱም የመምጣት ተስፋ ቃል ወዴት ነው? አባቶች ከሞቱበት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራል ይላሉ። የእግዚአብሔርን ቃል ወደው አያስተውሉምና፣ በዚያም ምክንያት ያን ጊዜ የነበረ ዓለም ሰጥሞ ጠፋ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ የተጠበቀው በዚያ ቃል ለእሳት ቀርተዋል። ወዳጆቼ ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት፣ 1000 ዓመት እንደ አንድ ቀን እንደሆነ አትርሱ። የሚዘገይ እንደሚመስላችሁ ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወደው ስለ እናንተ ይታገሳሉ። የጌታን ቀን ግን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረትም በትልቅ ትኩሳት ይቀልጣሉ። ምድር በእርሷም ላይ የተደረገው ሁሉ ይቃጠላል። ስለዚህ ያለ ነውርና ያለ ነቀፋ እንዳትገኙ ትጉ። የጌታን ትዕግሥትና መዳናችን እንደሆነ ቁጠሩ። ልጆች ሆይ መጨረሻ ሰዓት ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻ ሰዓት እንደሆነ እናውቃለን። የጌታ ቀን ደርሷል ብላችሁ በአእምሮአችሁ ቶሎ እንዳትናወጡ፣ የክህደቱ አስቀድሞ ሳይመጣና የአመፃ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው በላይ ሰዎች ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚው እርሱ ነው። የአመፅ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። ጌታ ኢየሱስ በአብ መንፈስ የሚያጠፋው ሲመጣ በመገለጥ የሚሽረው አመፀኛ ይገለጣል። በተአምራት ሁሉና በምልክቶች በሐሰተኞች
በድንቆችም በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህ በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ የእግዚአብሔር ልጅ የኢየሱስ ዳግም መምጫ ጊዜ ምልክቶች ተፈጽመዋል።